ኢትዮጵያ ሀገር ውስጥ በጣም የሚያሳዝነኝ እርስ በርሳችን በጣም እንዴት ለጎረቤታችን እንዴት ክፉ እንሆናለን። ጎረቤታችን ለምን እናሰቃያለን? ኑሯችን እኮ የተለያየ አይደለም። ሀብታሞች በመካከላችን ከኛ አንፃር ሀብት ያላቸው፣ ትላልቅ ቢዝነስ ያላቸው፣ ትላልቅ ገንዘብ በባንክ ያላቸው፣ መኪና ያላቸው፣ ጥሩ ትላልቅ ቤቶች ያሏቸው፣ ጥሩ ልብስ የሚለብሱ፣ ምግብ በተለያዩ ቦታዎች ሄደው መመገብ የሚችሉ፣ በደንብ የፈለጉትን ተወደደ ሳይሉ መግዛት የሚችሉ ሰዎች አሉ በማህበረሰቡ መካከል። በተለያየ መንገድ ውስጥ ሀብትን ያካበቱ፣ ግን በጣም ልብን የሚያቆስለው እንዴት የጎረቤት ለጎረቤት አንድ ሰፈር ያለ ሰው እንግዲህ ብዙ ጊዜ አንድ ሰፈር ሲኖር ተመሳሳይ ነው ህይወቱ። ምክንያቱም ዝቅተኛ ማህበረሰብ ያለበት ሰፈር የሆነ ሰፈር ነው። ከፍ ያለ ብር ያላቸው ሰዎች የሚኖሩት ሰፈር ደግሞ ሰፈር አላቸው። እና በጣም የሚያሳዝነው እንዴት የሰፈሬ ልጅ እንዴት ጎረቤቴን እንዴት አሰቃያለሁ? እንዴት መንገድ ላይ እንዲሰቃይ መንገድ እንዘጋበታለሁ? ለምን አሰቃየዋለሁ? ደክሞት ነው የሚመጣው፣ ታክሲ ይዞ ነው የሚመጣው፣ ፀሐይ አለ፣ ቤት ብዙ ስራ አለበት፣ ለመለወጥ ነው የሚመጣው፣ ህግን ለማስፈጸም ነው የሚመጣው። አሁን ወረዳ ላይ የተለያዩ ጽህፈት ቤት የመንግስት መስሪያ ቤት ውስጥ ቁጭ ብለው ቢሮ ላይ ቁጭ ብለው ጉዳይ የሚያስፈጽሙ ሰዎች አሉ። ንግድ ፍቃድ የሚያወጡ፣ መታወቂያ የሚሰጡ፣ ግብር የሚቀበሉ መንግስት ያስቀመጣቸው መስሪያ ቤቶች አሉ። እና ሰው አንድ ለመለወጥ ብሎ ንግድ ፍቃድ ያወጣል። ግራ ቀኝ ሲሯሯጥ ሲል ለመለወጥ ሲል የተለያዩ ወረቀቶችን ማግኘት አለበት። እና እኚህን ለማስፈጸም ሲል መንግስት መስሪያ ቤት ግድ መሄድ አለበት። መንግስት መስሪያ ቤት ደግሞ ቁጭ ያሉ ሰዎች አሉ። መታወቂያ ሲያወጣ ቁጭ ያሉ ሰዎች አሉ። ለመለወጥ ብቻ፣ ለሱቅ ብቻ፣ ለቢዝነስ ብቻ አይደለም። መንግስት ግብር ይቀበላል። ግብር ግዴታ መክፈል አለበት ሰው። ግብር ለመክፈል ሰው ይሄዳል። ምክንያቱም ህገወጥ ላለመሆን፣ የያዘው ነገር እንዳይወሰድበት፣ ሌላ ችግር ውስጥ እንዳይገባ፣ እየኖረ በሰላም ለመቀጠል መንግስት የሚያስገድደውን ነገር ለማስፈጸም ሰው መንግስት መስሪያ ቤቶች ውስጥ ይሄዳል። ቀበሌ ወረዳ ውስጥ ይሄዳል። ቢሮዎች ውስጥ ይሄዳል። እና እዛ ቢሮ ውስጥ የሚሰሩ ሰዎች እነዚህ ጉዳይ ለማስፈጸም ከሚሄዱ ሰዎች ህይወት ልዩነት የላቸውም። ሀብታም አይደሉም። ያው ጎረቤት ለጎረቤት ናቸው። ግን እንዴት ክፉ የሆኑባቸዋል። በጣም ያሳዝናል። በጣም ድሃ ለድሃ ክፉ እንዴት ይሆናል? ሀብታም ለድሃ ክፉ ይሁን አይሁን ማንም ክፉ መሆን የለበትም። ግን ቢሆን እሱ ይሻላል። በቃ ሀብታም ይጨቁናል። በቃ ብዙ ጊዜ ሀብታም የሆነ ሌባ በጣም ሰረቀ የሚባለው በቃ ተሳካለት ሊባል ይችላል። ግን እንዴት ድሃ የበደለውን ሀብታም እያስጨነቀ ያለውን ሀብታም ለሱ ዝቅ ብሎ እያሰረገደለት ከራሱ ጋር ያለውን እኩያውን ግን ለምን አያግዘው? ለምን ክፉ ይሆንበታል? ሀብታም እኮ ምንም አይሆንም። የሆነ በመኪና ተመላልሶ ነው ጉዳይ የሚያስፈጽመው፣ ወይ ሰው ልኮ ነው የሚያስፈጽመው። ብር አለው ወይ የሆነ የፈለገበት ይበላል፣ ይጠጣል፣ ይወጣል፣ ይገባል። ያለውን ሀብት ለማካበት ነው የሚጥረው። ግን
እንዴት ጎረቤት እንዳለ እዛ ህዝብ ሁሉም ይተዋወቃል። አይቻቸዋለሁ ቁጭ ብለው እዛ በቃ ሰው የሚንቁ፣ ሰው የሚያጣጥሉ፣ አሮጊትን የሚንቁ፣ አባቶችን የሚንቁ፣ በቃ ሁሉንም የሚያጣጥሉ ሰዎች በጣም በጣም ያሳዝናል። አንድ አይነት ህይወት እኮ ነው ያለን ውስጥ ያሉት፣ እዛ ቢሮ ውስጥ ያሉት ምንም ይሄን ልዩነት የለውም። በቃ ከስራ ወጥተው እዛው እኛ ሰፈር ነው የሚኖሩት። ግን ለምን ክፉ ይሆናል ሰው እንደዛ? እንዴት ደሃ ለደሃ ክፉ ይሆናል? ተጋግዞ መለወጥ ነው እንጂ ተጋግዞ ብላ መጎራረስ ነው እንጂ እደግ በርታ ማለት ነው፣ ማብላት ነው እንጂ ማቅለል ነው እንጂ ጉዳይ ሊያስፈጽም ሲመጣ ይህን አላሟላም ብቻ አይደለም፣ በትክክል አስጠግቶ ምን ላግዝ፣ ምን ልርዳ፣ የኔ ወንድም፣ የኔ እህት፣ የኔ እናት፣ የኔ አባት ተባብሎ መተጋገዝ ነው እንጂ መረዳዳት ነው እንጂ። ለምን እንደዚህ ክፉ እንሆናለን? ለምን እንደዚህ ለጎረቤታችን ስቃይ እንሆናለን? ለምን እንደዚህ ምንድን ነው? እንደዚህ ቅናት ነው? ቂመኝነት ነው? በጣም 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 የሚያሳዝነው ደሃ ለደሃ ታክሲ ሹፌሮች፣ ታክሲ ረዳቶች ህይወታቸው የታወቀ ነው። ህዝቡ ላይ እንደዚህ እንዴት ነው እንደዚህ የሚጫወቱበት? ትንሽ ሲመሽ እጥፍ ማስከፈል። ህዝብ እኮ የሚያመሸው እኮ እንጀራ ሊያበላ ነው ለልጆቹ፣ ራሱን ሊያስተዳድር፣ ቤት ኪራይ ሊከፍል፣ ለኑሮ እኮ ነው። ታክሲ እኮ ሰው የሚጠቀመው እኮ መኪና ያለው ሰው ለምን ታክሲ አይጠቀምም እኮ? ከደላው እኮ ታክሲ አይጠቀምም። መጠን የሌለው ጭካኔ፣ በጣም ጭካኔ። ያው እዛው አንድ አይነት ህይወት፣ አንድ አይነት ጎረቤት ሆኖ ቁጭ ብሎ ያን ያህል ገንዘብ እኮ አይደለም እኮ የሚያገኙት፣ ያው ነው ህይወቱ። እንዲህ ያለ ምክንያት ክፉ መሆን በጣም ያሳዝናል። ያለ ምክንያት እግዚአብሔር ማስተዋሉን ይስጣችሁ። መንግስት መስሪያ ቤት ውስጥ ያሉ ሰዎች፣ ቀበሌ ውስጥ፣ ወረዳ ውስጥ ያላችሁ ሰዎች ስርዓትን የምታስፈጽሙ ሰዎች በሰላም ወረቀት ይዞ የመጣውን ሰው አትናቁት። ጀርባችሁን አትስጧቸው። እግዚአብሔር ከላይ ይፈርዳል። የተሯሯጡ በጠራራ ፀሐይ መጥቶ መስኮት ላይ ሲቆሙ እዘኑ። ወንድምህ ነው፣ እህት ነች፣ እናት ናት፣ አባት ነው። አትክፈው። በጣም ብዙ ጊዜ ማድረግ የምችሉትን ነው ሰውን የምታደክሙት። ሂዱጣ፣ ምሳ መጣ፣ ምሳ ሰዓት ደረሰ፣ መልሳት ሰጡ፣ ትንቃላችሁ። እሱ ብቻ አይደለም ጉዳዩ። እሺ አሁን ሰው እንግዲህ ሁሉም ሰው ያው የሚጎለው ዶክመንት አለ ወይ ማቀው ሲስተም የሆነ መጥቶ ይሆናል። እናንተ ካልነገራችሁ ማን ይነግራቸዋል? ወንድሜ፣ እህቴ፣ እናቴ፣ አባቴ ብላችሁ ለምን አትናገሩ? ለምን አታስረዷቸው? ወይ ማታውቁ ከሆነ ደግሞ ለሚያውቅ ሰው ንገሩ። ለምንድን ነው ደሃ ለደሃ ምስኪን? ሁላችንም ምስኪኖች ነን እኮ። ምንድን ነው? ለምንድን ነው እንደዚህ ምንገፋፋ ምንናናቀው? እግዚአብሔር ይርዳን፣ እግዚአብሔር ይፈውሰን። እንደውም መጽሐፍ ቅዱስ እኮ ሲናገር ሀብታሞች ናቸው እኮ እናንተን የሚያስጨንቋችሁ፣ ፍርድ ቤት የሚወስዷችሁ ሀብታሞች ናቸው።
እና እንዴት ነው ሀብታም ሲመጣ እናንተ አሪፍ ልብስ የለበሰ ሲመጣ ወደፊት ቦታ የምትሰጡት ይላል መጽሐፍ ቅዱስ። እንደዚህ አታርጉ፣ የተዛባ ሚዛን ነው ይላል መጽሐፍ ቅዱስ። እባካችሁ ህዝብን ልታገለግሉ ፐብሊክ ሰርቫንት የሆናችሁ ሰዎች እባካችሁ ፈሪሃ እግዚአብሔር በእናንተ ውስጥ ይኑር። እባካችሁ እግዚአብሔር ይፈርዳል። በጊዜ ተመለሱ፣ በጊዜ ንስሐ ግቡ፣ በጊዜ ያስተካክሉት፣ በጊዜ ምሕረትን ተቀበሉ። እግዚአብሔር ይፈርዳል። በጣም 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 ክፉ ነገር ድሃ ሆኖ ድሃ ላይ ክፉ ማድረግ ነው።